ምትል ያለው አማርኛ አይችልም ለካ አንተ አማርኛ ኖ ካንተ ወላ ይችላል። እኔ ናዝሬት ተወልጄ እኮ ነው ያደኩት። ያማል እንዴ እና ተወልደ ካደክ ለምን እንደማይገባ እና ባሳ አንገታ ነገር ኖ አይደለም። ጥብስ እያለ የሚያበላው እኮ የአማራን ስጋ እየከተፈ ነው። አብይ ምር ምትል ያለው አዳምጥ። አማራው፣ ኤርትራው፣ ኦሮሞው በኢኮኖሚ ችግርና በፖለቲካ ምክንያት ያሳ ነባሪ አልበላውም ወይ? አልበላው። መርከብ ተገልብጦ ያቅም? የት ነው መርከብ ተገልብጦ የሚያውቀው? የት? ውቅያኖስ ላይ አላው ሞልቶ አላው። ሁሉም ሰው ነው የሞተው። ሁሉም ሰው ነው የሞተው። ሁሉም ነው የሞተው። ሁሉም ነው የሞተው። አማራው ብትል፣ ኦሮሞ ብትል፣ ትግሬው ብትል ሁሉም ያንተን ፓርቲ ነው። የኤርትራን ህዝብ ምን አይደለም ለይተህ ለምን የኤርትራን ህዝብ እንደዚህ ትላለህ? አንተ ግን ለምን ሰላማን አንተ ጥላቻ ቆይ እኔ ልንገርህ። በደርግ ጊዜ ሁለት ወንድሞቼ ከረን ላይ ሞተዋል አልከኝ። ሁሉም ገብቷል። ኦኬ ጥሩ አይደለም። ኖ በደርግ ጊዜ ወንድሞቼ ሁለት ስለሞቱ ከረን ላይ የሱ ጥላቻ ነው ያለበት። ሻዕቢያን የገደለው ምናምን ነው የምትለው ገባ? ይሄ ግን አያስኬድም። ማን የገደለው? ራስህ ነው ያልከው። ሁለት ወንድሞቼ ከረን ላይ ሞተዋል ብለህ የተናገርከው ሻዕቢያን የገደላቸው ብለህ የተናገርከው ራስህ ነህ። እና ማን የገደለው? በቃ ታዲያ ምንድነው? ታዲያ ጦርነት ላይ ታዲያ ምንድነው? ጦርነት ላይ ምንድነው እንደምትካሄደው? በባዝሊን ነው እንደምትጣለው? ያንተ አሁን ጥያቄ ምንድነው የመጣው? በቃ የኔ ጥያቄ ምን መሰለ? እኔ እስካሁን ድረስ የአማራን ህዝብ አክብሬያለሁ። ማንም ሰው ያውቃል እዚህ ጋር። እኔ ይኸውልህ ልንገርህ፣ እስካሁን ድረስ የጎንደር ልጅ ይሁን የምድረው ስም የሸዋ ልጅ ይሁን እንዲሁም የወሎ ልጅ ማንም ሰው ሰድቦን አያውቅም። አንተ የጎጃም ልጅ ግን ሰድባናል ያለው። የጎጃም ልጅ እየሰደከን ያለው እኛ አማራለን ባይ ምን አይደለም። አንተ ጎጃሜ ነህ፣ አለቀ። በጎጃም ነው የምታስበው አንተ። እኔ አውቃለሁ እኮ አንተ በጎጃም ነው የምታስበው። በቃ አለቀ። እኔ ደግሞ የጎጃምን ህዝብ አጥቤ ያሰጠዋለሁ። አለቀ። አወዳኔ ስማ፣ እዚህ ጋር ሁሉ ኤርትራ እየተሰደበ ሁሉ ጊዜ ከዚህ ሴትዮ ጋር ሆኖ ዝም ብለናል። እስካሁን ግን ዝም አንልም። ካሁን በኋላ አለቀ። ይሄ ጎጃም ልጅ ነው አጥቤ ነው ማሰጣ። እግዚአብሔርን ነው የምልህ። ይኸውልህ እዛ ቦታ ላይ ዋጋ የሚከፍሉትን ወንድሞችን እነሱን ሁሉ ነው እንትን የምታረግ ያለው አንተ። በጣም ባለጌ። እኛ የኤርትራ ህዝብ ትላንትና ማግዘናል እዛ ጎንደር ላይ ገብተን አሁንም ናስማ ሁሉ ጊዜ ያበዛውን ሁሉ ጊዜ እየተናገርክ የምትናገረው ንግግር በጣም እንትን ነው። ማንም ታስፈራ ሞን አስወርድ ግን ካወዲያ ይኸውልህ ነግሬሃለሁ። ማንም ሰው የጎጃም ልጅ እንዳይቀየመኝ። በዚህ ሰው የተነሳ የአማራ ህዝብ ይደፈራል። አለቀ። አግዘናቸዋል። ግቢበት እስኪ ብርጅስቶን ምን የምትገባብኝ እቺ ልሳደበች በጣም ተመሳሳይ ገና ሆድ ብሶታል። አታየውም? እንርገጠው። ቀጥይ። ብቻውን ነው የምንረግጠው። እንርገጠው ይላል እንዴ ባለጌ። ዝም ብለህ እንደዛ አይባልም። ቆይ ላስታውሰው። ቆይ አንተ ሴትዮ ደግሞ ምን እቺ ትረግጠኛለች? እኔ አየው ብስጭቱን ኤርትራኖች እኔ እስካሁን ድረስ አክብሬያቸዋለሁ። በቃ ይበቃል። ካወዲያ ሁሉም ስማ ያማራ ልጅ እንደዚህ አለኝ እንዳትል። ሀገሬን እየሰደብከኝ ዝም አለም። ጉረኛ ነህ። ሁሉ ጊዜ ኤርትራን ህዝብ የሚያስደፍሩት እንደሚኪ ያሉት ናቸው። አይወልም ሞታ ታዋቂ የኤርትራን ህዝብ እየሰደብክ ነው ያለው። አሁንም የኤርትራን ህዝብ እየሰደብክ ነው። ዝም እሰማለሁ። እሺ ለሌላው ታጠን። እሺ እኔ እሰማለሁ። ቆንጆ አድርጌ ነው የምሰማ። ሁሉ ጊዜ ኤርትራዊ ነው የምትሰድበው። ይጨርስ። ቀጥል። የፈለገውን ይናገር። ቀጥል። አሎራ ኦኬ። መጀመሪያ አንተ ጥል ካለ ሻዕቢያ ማለት ህዝብ ማለት ነው። ህግደፍ ብለህ ብትሳደብ ምንም አይመስልም። ታውቃለህ? ስማ እንዴ ህግደፍ ብለህ ብትሳደብ እኔ እንዳመጥቼም አልከራከርም ነበረ። ሰማኛለህ? ሁሉ ጊዜ ግን ሻዕቢያ እያልክ